በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንዴት ዋላችሁ? እንደምን አመሻችሁ? የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በእድሜያችን ላይ ጭንቀን የጨመረልን በዚህ ቅዱስ ስፍራ ሰብስቦን ቃሉን እንድንሰማም እንድናሰማም የረዳን አምላክ ክብር ምስጋና ይግባው። እግዚአብሔር አምላካችን የወንጌልን ምስጢር ለሁላችንም በቸርነቱ ገልጦ እኔንም እናንተንም እግዚአብሔር ያስተምረን። አሜን። ወዶኛልና አዳነኝ በሚል ርዕስ ለሶስት ተከታታይ ቀናት ወይም ሳምንታት ስንማማር ቆይተን ዛሬ የመጨረሻው ክፍል ላይ ደርሰናል። ምናልባት ለዚህ ትምህርት ለዚህ ርዕስ እንግዳ የሆናችሁ ዛሬ ለመማር የመጣችሁ ካላችሁ ለአንድ ደቂቃ ያህል ትምህርቱን እንከልስና ከቆምንበት እንቀጥላለን። ከዛ በፊት ግን ለመማር የመጣችሁ ለምን የመጣችሁ አልኳችሁ? ለመማር የመጣችሁ ከኋላም ከግራም ከቀኝም ብዙ ህዝብ ነው የሚታየኝና ወንበር ካነሳችሁ ወንበር ይወጣል። እዚች ወንበሯ ጋር ፊት ለፊት ብትሆኑ መልካም ነው። መቼም ብዙ ጊዜ ብዙ መምህራን ወደፊት መተን እንድንማር ብዙ ጊዜ ነግረውናል። ለምን ይሄ ፊት ወንበር ሁል ጊዜ ባዶ እንደሚሆን አላውቅም። ሁል ጊዜ ለመማር ስትመጡ ሐሳባችሁ ሊናችሁ እንዳይከፈል ከቻላችሁ ከፊት ወንበር ላይ ቁጭ በሉ። ጎበዝ ተማሪዎች ናቸው ወይስ ረባሽ ተማሪዎች ናቸው ከፊት የሚቀመጡት? ረባሾቹስ? እኔ ከኋላ ያላችሁ ተረባሽ ናችሁ አላልኩም፣ ልልም ፈልጌ አይደለም። ግን ብዙ ጊዜ ትምህርት ቤት ድሮ ትዝ ካላችሁ ስንማር ጎበዞቹ ከፊት ለፊት ነው የሚሆኑት። የሚረብሹት ደግሞ እዛ ኮርነር ጥግና እዛ ኮርነር ጥግ ነው የምትሆኑት። አደራ እዛ እያልኩ እንትን ስል እናንተን አይደለም። በሉ አሁን ጠጋ በሉ። እዛ ዛፉ ጋር ያላችሁት ነው። እስቲ ምንም አያስፈር፣ የአባታችሁ ቤት ነው። ሰው እንዴት በአባቱ ቤት እንግዳ ይሆናል? የአባታችሁ ቤት ሳሎን ነው የምትቀመጡት ወይስ ማድ ቤት ነው የምትቀመጡት? ሳሎን ነው አይደል? የማን ቤት ስለሆነ ታዲያ ይሄ የማን ቤት ነው? የአባታችሁ ቤት አይደል? በቃ ቤተኛ አትመስሉም። ጥግ ጥግ ላይ ስትሆኑና ቤተኛ ከፊት ቁጭ ብሎ ነው የሚማረው። እሺ ብላችሁ መታችሁ ቁጭ ብላችሁ እንግዲህ ለመማር ቃሉን ያከበራችሁ እግዚአብሔር ያክብራችሁ። እሺ ያላሉትን ደግሞ ምን እንበላችሁ? እሺ የሚል ልብ ይስጥልን አይደል? አሜን። እሺ መዝሙር 17 ቁጥር 19 ላይ ወዶኛልና አዳነኝ የሚለውን ቃል መነሻ በማድረግ ስንማማር ቆይተናል። በመጀመሪያ ያየነው ዳዊት ይህንን ቃል ስለራሱ እንደተናገረ ከጠላቶቹ ሁሉ እጅ እግዚአብሔር ባዳነው ቀን ይህንን የመዝሙር ቃል እንደዘመረ በደንብ በስፋት አይተናል። ከጎልያድ እጅ አድኖታልና ወዶኛልና አዳነኝ አለ። ከሳኦል እጅ አድኖታልና ወዶኛልና አዳነኝ አለ። ከገዛ ልጁ ከአቤሴሎም እጅ ወዶኛልና አዳነኝ አለ። ስላዳነው ይሄ ቃል ግን ፍጻሜ ያለው ለጊዜው
ዳዊት እግዚአብሔር ከጠላቶቹ ሁሉ ስላዳነው ይዘምረው እንጂ ወደፊት ሊሆን ያለውን ነገር በእምነት መነጽር እየተመለከተ እግዚአብሔር መንፈስ ቅዱስ ወደፊት ያለውን ነገር ገልጦለት ስለ ነፍሱ ጉዳይ ዘምሯል። ስለ አምላካችን ስለ ኢየሱስ ክርስቶስ ዓለምን ሁሉ ስለሚያድነው ማዳን በእምነት መነጽር እያየ ወዶናልና አዳነን፣ ስለወደደን አዳነን በማለት ፋንታ ወዶኛልና አዳነኛ ለሱም ያዳም ልጅ ነውና ጌታችን መድኃኔዓለም ክርስቶስ ያዳነን ስለወደደን ብቻ እንደሆነ በስፋት አይተናል። በዚህ ትምህርት ውስጥ በእኛ ስላለው የጽድቅ ሥራ ብሎ ሳይሆን ወይም ደግሞ ከኛ የሆነውን ፈልጎ ሳይሆን እኛን ፈልጎ ከሰባተኛው ሰማይ ከመንበረ ጸባዖት ከሦስቱ ቅዱስ አንዱ ቅዱስ አካላዊው ቃል እግዚአብሔር ወልድ ከሰማየ ሰማያት ወረደ፣ ቃል ሥጋ ሊሆን ጸጋና እውነት ተመልቶ በእኛ ሊያድር ቅዱስ ዮሐንስ ወንጌላዊ እንደጻፈልን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና ቁጥር 14 ላይ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋህዶ ከብሮ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ ከብሮ እኛን መስሎ እኛን አክሎ በጠበበ ደረት ባጠረ ቁመት ተወስኖ በዚህ ምድር 33 ዓመት ከ3 ወር የቃሉን ትምህርት እያስተማረ የእጁን ተአምራት እያሳየ ተመላለሰ። ለቤዛ ዓለም በቀራንዮ መስቀል ላይ ስለ ዓለም ሁሉ ምን ሆነ? አንዱ ያልኳችሁ ንገሩኛ ጮክ ብላችሁ። አንዱ ስለ ሁሉ ሞተ። ስለ ሁላችንም በመስቀል ላይ እንደ በሬ ቆዳ ተወጥሮ ሞተ። እኛን ከዘላለም ሞት ለማዳን የማይሞተው በለበሰው ሥጋ ሞተ። ሞትን ይሽረው ዘንድ የማይሞተው ሞተ። ኃይለኛ የተባለው ዲያብሎስን እዚያው መስቀሉ ላይ በሳት ዛንጀር በነፋስ አውታር ወጥሮ አስሮ ኃይለኛውን ሳያስሩ ከኃይለኛው ቤት ገብቶ መበዝበዝ የለምና በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሁሉ በዝብዞ ነፃ አወጣ። ዳዊት ይሄን እያየ አሁን ባጭሩ የተረኩላችሁን እያየ እግዚአብሔር ገልጦለት ምን አለ? ወዶኛልና አዳነኝ አለ። እኛንም ወዶናልና ዓለምን ሁሉ ስለወደደው እግዚአብሔር ለዚያውም ያለ ምክንያት እንዲሁ ቅዱስ ዮሐንስ ይጽፍልን እንዲህ ነበር ያለው። አሁን በኢየሱስ ክርስቶስ የመስቀል ሞት ያልዳነ ማንም የለም፣ የሚያምን ሁሉ ድኗል። ባለፈው አይተናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እንዴት ወደደው? እንዲሁ ወደደ። ማንንም እንዲሁ አይወድም ብለናል። ማንንም ሰው ሲወድ ምክንያት አለው። ሰው ሲወድ በአብዛኛው ከክልኝ ግድ የለም ለዛሬ ብቻ በሏት ከክልኝ በሏት እንጂ ለከክል አይደለም አብላይ። አሁን ይሄ ጠፍቷችሁ ነው? ንገሩኝ እንጂ አብላኝ አጉርሰኝ በቃ ታውቁታላችሁ እኮ ምንም የተደበቀ የተሰወረ ነገር አይደለም። የሰው ፍቅር እንዲህ ነው። እየጠላ ነው የወደደን፣ እየረገም ነው የመረቀን። አንፈልግህም እያል ነው የፈለገን ማን ብቻ? ክብር ምስጋና ይድረሰው ለሱ። እሱ ብቻ ነው የፈለገን። እየጠላ ነው የወደደን እሱ ብቻ። አብዝተን እያሳደድ ነው አጥብቆ የሚፈልገን እሱ ብቻ፣ የፈለገን እሱ ብቻ። ፈልጎም የጠፋነውን እኛን አንዱን በግ አግኝቶ በትከሻው የተሸከመን እኛን ብቻ። ባገኘንም ጊዜ ደስ ያለን እውነተኛው እረኛ እሱ ብቻ። 99ን ትቶ አንድ ፍለጋ ከሰማይ የወረደ እሱ ብቻ አይደለም? ምን አስወረደው? ጮክ በሉልኝ።
ኃያል ወልድን ፍቅር ከመንበሩ እስከ ምን አደረሰው? ከመንበሩ ሳበው እስከ ሞትም። ይሄን አይተናል። ዓለምን ሁሉ አድኗል ብለናል። ነገር ግን ዓለምን ሁሉ ካዳነ በኋላ ግን በዚህ የመዳን መስመር ውስጥ እንድንገባ የራሳችንን መዳን መፈጸም አለብን ብለናል አይደል? አላልንም? ትዛላችሁ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ አሁን ዓለም ሁሉ ድኗል፣ ማንም ድኗል። በአዳማዊው በውርስ ኃጢአት የሚጠየቅ ማንም የለም። ነገር ግን አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ሞታችንን ለዘላለም ውጦ ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ካሻገረን በኋላ ወደ መንግስቱ ለመግባት ርስቱን መንግስቱን ለመውረስ ልጅ ለመሆን እግዚአብሔርን መንግስት ወራሽ ሆነን ለዘላለም በህይወት ለመኖር ግን እሱ ካዳነን በኋላ የራሳችንን መዳን ደግሞ ድርሻችንን ፈጽሙ ብሎናል። ለመዳን ይሄ ያስፈልጋቸዋል ብሎናል። የመጀመሪያው ምን ብለን ተማረን? እስቲ የሚያስታውስ ማመን አለብን። ሁለተኛውስ መጠመቅ አለበት። ሰው ካልተጠመቀ የዘላለምን ህይወት ሊያገኝ አይችልም። ሶስተኛውስ ቅዱስ ስጋውና ክቡር ደሙ ተምረናል አይደል? ላልነበራችሁ ነው ማስታወሳችሁ እንጂ በደንብ ነው የተማርነው። ቅዱስ ስጋውን ክቡር ደሙን መቀበል አለበት። ለምን? ስጋዬን የበላ ደሜን የጠጣ የዘላለም ህይወት ነው አይደል የሚለው ቃሉ። አባገሌ ወይ አቡነ ገሌ አይደለም ያሉት፣ ይሄ የእግዚአብሔር ቃል ነው ብለናል። ራሱ ነው ያለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ጀምሮ ማየት ይቻላል። መጠመቅ አለበት። አዎ ሰው ከውሃና ከመንፈስ ካልተወለደ ዳግመኛ የእግዚአብሔር መንግስት ላይ አይችልም። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 5 ያመነ የተጠመቀ ማርቆስ 16 ቁጥር 16 ይሄን በዝርዝር በደንብ አይተናል። ማመን አለበት። ሁላችንም አምነናል። እንደውም ምሳሌ ሰጣችሁ ምንድነው ያልኳችሁ? የአንበሳ ልጅ ደቦላ ተበሉኝ ብያለሁ። የአንበሳ ልጅ፣ የድመት ልጅ፣ የነብር ልጅ፣ የአማይ ልጅ አይደለም ያልኳችሁ? የክርስቲያን ልጅ። እንደውም ትዝ ካላችሁ በዚሁ አንድ ሚስጥር ልንገራችሁ ብዬ የእግዚአብሔር ልጅ ኢየሱስም ማን ነው ብያለሁ። የእግዚአብሔር ልጅስ እግዚአብሔር ነው አይደለም እንዴ ያለው? ይሄን ብለን እኛም ምንም በ40 እና በ80 ቀን ብንጠመቅ አሁን ሰዎቹ በውጭ ያሉት ጎረቤቶች አይ ሳታውቁ ነው ነፍስ ሳታውቁ ነው የተጠመቃችሁት፣ አምናችሁ ነው መጠመቅ ያለባችሁ ነው የሚሉን። እኛ ደግሞ የአማይ ልጅ አማኝ ስለሆነ የክርስቲያን ልጅ ክርስቲያን ስለሆነ በወላጆቻችን እምነት በልጅነታችን ምን ብለናል? ተጠምቀናል። አያስነቅፈንም። ከነ ቤተሰቦቻቸው የተጠመቁ አሉ። ቀይ ሐር የምትሸጠው ሊዲያ፣ የእስጢፋኖስ ቤተሰቦች ወዘተርፈ አሉ። ቤተሰብ የሚለው ቃል ህፃናትን ያጠቃላል አያጠቃልም? ለምሳሌ ህዝብና ቤት ቆጠራውን ሲቆጠር በየ10 ዓመቱ ማለት ነው። ዛሬ የተወለደ ህፃን ልጅ በቤት ቢኖር ይቆጠራል አይቆጠርም? ምን ስለሆነ? ሰው ስለሆነ ነው አይደል እንዴ? ምን ስለሆነ? አይ 6 ሰውና 1 ህፃን አለ ነው ምንለው ወይስ 7 ሰው አለ? ዛሬ የተወለደው ህፃን ምን ስለሆነ? ሰው ስለሆነ። መጽሐፉ የሚለው ምንድነው? ሰው ከውሃና ከመንፈስ ካልተወለደ ነው የሚለው። ከህፃናት በቀር አይልም፣ ሰው ነው የሚለው። እየሰማችሁኝ ነው? እግዚአብሔር ይስማችሁ። አሜን። ሰው ነው የሚለው። ከውሃና ከመንፈስ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት አያይም። ዛሬ ጥምቀት ስርዓት ነው የሚሉ አሉ። ስጋ ወደሙ ምሳሌ ነው የሚሉ አሉ። መታሰቢያ ነው የሚሉ አሉ። በኬክና በለስላሳ በቅዱስ ስጋውና በክቡር ደሙ የሚቀልዱ አሉ። ወዮት አለባቸው። ነግራቸዋለሁ። ሳይገባው ወይም ሳይገባው የጌታን ስጋና ደም የበላ የጌታ ስጋና ደም ምን አለበት? ዕዳ አለበት። አንብበናል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 የሚገርመው ስገልጠው መጽሐፉ ራሱ ላይ ወጣ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ይላል። ኬክና ለስላሳ ዳቦና ሻይ እያደረጉ መታሰቢያ ነው ብለው በየአዳራሹም ይቀልዷሉ። እግዚአብሔር ልብ ሰጥቶ ይመልስልን። አሜን። አሁን ዛሬ የመጨረሻውን እናያለን። ከዛ በፊት እምነት
ስጋው ደግሞ ካለም በኋላ ምን አይተናል? ንስሐ አላለም? ለመዳን ምን ያስፈልጋል? ንስሐ ብለናል። ይሄንንም ንስሐ ባትገቡ ሁላችሁ ትጠፋላችሁ ይላል የእግዚአብሔር ቃል። እንደውም ትዝ ካላችሁ ሁላችንም በወላጆቻችን እምነት አምነናል፣ ተጠምቀናል፣ ስጋው ደግሞ ሁሉም ተቀብሏል። ካደግን በኋላ ግን ከነዚህ ነገሮች ከነዚህ ሚስጥራት መካፈል ራቀናል። ኃጢአት ስንሰራ፣ በደል ስንበድል፣ ስንረክስ ደግሞ የወደቁ አይነሱምን? የሳተስ አይመለስምን ይላል እግዚአብሔር። ጻድቅ 7 ጊዜ ይወድቃል 7 ጊዜ ስለሚል መነሻው ምንድነው? ንስሐ። መቀደሻው ምንድነው? ንስሐ። ይህንንም አይተናል። ዛሬ የመጨረሻውን ክፍል እናያለን። እግዚአብሔር መንፈስ ቅዱስ የሚዘራውን ቃል በልባችን ሰሌዳ ላይ ያትምልን። በወፍራሙ አሜን በሉልኝ። አሜን። ያትምልን። የራሳችንን መዳን ለመፈጸም መልካም ስራ፣ በጎ ስራ መስራት አለብን። ምን ማድረግ አለብን? መልካም ስራ ወይም በጎ ስራ መስራት አለብን። አሁን ይሄን ስንል ጆሮውን የሚያክ ጸጉሩን የሚያሽ አፉን የሚያዛጋ ብዙ ሰው አለ። በዘላለማዊ ህይወት ጉዳይ ስራ አያስፈልግም። የምታዩት ነው በየማህበራዊ ድረገጽ ላይ። እናንተ ኦርቶዶክሳውያን በአመት ከምትበሉበት የማትበሉበት ቀን ይበልጣል። ጾም ትላላችሁ፣ ጸሎት ትላላችሁ፣ ስግደት ትላላችሁ፣ ምጽዋት ትላላችሁ፣ ለተራበ ላብላ፣ ለተጠማ ላጠጣ፣ ለታረዘ ላልብስ፣ ለድሃ ቸርነት ላድርግ ትላላችሁ። ገዳም ለገዳም ትዞራላችሁ። በቀማ ትቆፍሩት ጉድጓድ የለም ለመዳን የሚያስፈልገው ማመን ብቻ ነው ይሉናል። ይሄ በፊቱ የቆምኩት ያው እግዚአብሔር ምስክሬ ነው፣ የዲያብሎስ ድምጽ ነው፣ የመንፈስ ቅዱስ ድምጽ አይደለም። እንዴ ስራ አያስፈልግም። በስራችሁ አትጸድቁም። ይኸውላችሁ በጣም ቀለል ባለ ቋንቋ፣ በሚገባችሁ ቋንቋ ብዙ ጥቅስ ውስጥ ከመግባታችን በፊት በአይምሯችሁ እንድትስሉት ለዚህ ጥያቄ መልስ እንዲሆንላችሁ አንድ ቃል አነብላችኋለሁ። የያዕቆብ መልእክት ምዕራፍ 2 ቁጥር 19 ጀምሮ አንብቡት። እንደውም ቁጥር 18 ጀምሮ አንብቡት። አንተ እምነት አለህ፣ እኔም ስራ አለኝ። እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል አንድ ሰው። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም። አጋንንት ደግሞ ያምናሉ። አጋንንት ምን ይላሉ? ያምናሉ። እንደውም ከማመንም አልፈው ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። እምነት ከምን ተለይቶ? እምነትና ስራ ከተለያየ አይጸደቅም። እምነት ከምን ጋር? እንዲህ እያለ ይዘረዝርና አብርሃምም እግዚአብሔርን አመነ ይላል መጽሐፍ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ምኑ ጽድቅ ሆኖ ተቆጠረለት? በደንብ ስሙ። ከዚያም የእግዚአብሔር ወዳጅ ተባለ ይልና ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀስ አልነበረምን ይላል። አብርሃም በእግዚአብሔር አመነ። ልጁን ይስሐቅን እግዚአብሔር ሰዋልኝ ሲለው ደግሞ ምን አለ? እምቢ አለ ወይስ እሺ አለ? ያመነውን እምነት በምን ገለጸ? በስራ ገለጸ። ምን አለ ያዕቆብ? አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል መጽሐፍ። አባታችን አብርሃም ግን በስራ የጸደቀ አይደለም ወይ? በእምነት ብቻ ሳይሆን በምን የጸደቀ? ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀስ አልነበረምን ይልና ምን ይላል? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነትም በራሱ የሞተ ነው። አሁን ስጠይቃችሁ ጮክ ብላችሁ መልሱልኝ። ከነፍስ የተለየ ስጋ ምን ያለ ነው? ምን ያለ ነው? የሞተ ነው አይደል? ሰው ከስጋው ነፍሱ ከወጣች በድን ስሙ ይቀየራል አይደል? አስከሬን ወይም ደግሞ ሬሳ ይባላል። አሁን ሴት እንኳ ብትሆን የሞተችው አሁን ወደ መቃብር ስፍራ የአስከሬን መኪና ሲመጣ
አስከሬኗ መጣች ነው የምንለው ወይስ አስከሬኑ መጣ ነው? ስሙ ራሱ የጾታ አንቀጹ ራሱ ይለያያል አይደል? በወንድ አንቀጽ ነው የሚጠራው። ሰው ስጋው ከነፍሱ ከተለየ የሞተ እንደሆነ ሁሉ ከስራ የተለየም እምነት በራሱ ምን ያለ ነው? የሞተ ነው። በቃ መልካም ስንሰራ የማይወድ ማን ነው? እግዚአብሔር ነው? ዲያብሎስ ነው? ታዲያ መልካም ስራ ለምን ይላል ዲያብሎስ? እንዴ አትመረምሩም እንዴ? እኔ አይምሯቸውን እንዴት እንዳሳወረባቸው አላቅም። ነገሩ መጽሐፉም የዚህ ዓለም አምላክ የማያምኑትን ልብ አሳወረ ይላል። የሚገርም እኮ ነው። እያዩ እንዳይመለከቱ እየሰሙ እንዳያስተውሉ የዚህ ዓለም አምላክ ዲያብሎስ አይነ ልቦናቸውን አሳውሮባቸው ነው እንጂ እንዴት መልካም ስራ ለጽድቅ ምንም አያደርግም የሚለውን ስብከት ይሰብካሉ በድፍረት። ምን ማለት ነው ይሄ? በቃ ጸድቀሃል፣ አንተ ክርስቲያን ነህ፣ ኦሬዲ አምነሃል፣ ጸድቀሃል ከተባለ ሰው ስድ ይሆናል ማለት ነው። እንደፈለገ ይኖራል። ለምን? ቢሰራም ባይሰራም ምን ብሏል? ንገሩኝ እንጂ ጸድቋል አይደለም እንዴ? ስለዚህ ለምን ይሰራል? ይሄ ስብከት የእግዚአብሔር ስብከት አይደለም፣ ወይም ከመንፈስ ቅዱስ የሆነ ስብከት አይደለም። የጠላት የዲያብሎስ ስብከት ነው። በጣም የሚደንቃችሁ ጌታን አንድ ሰው መጣና መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። አነበዋለሁ። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ጀምሮ ነው። ጌታ ምን አለው መሰላችሁ? አይ እመንና በቃ ሌላውን ተወው አላለውም። የዘላለም ሕይወት እንድታገኝ ማመንህ ብቻ በቂ ነው አላለውም። ማቴዎስ 19 ቁጥር 17 ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን አለው፣ ወደ ዘላለም ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ። አሁን የሰማችሁን ጮክ ብላችሁ ንገሩኝ። ወደ ሕይወት መግባት ብትወድ ግን ምን እንጠብቃለን? ትእዛዛትን ጠብቃል። ይሄም ጎበዝ የትኞቹን አለው? ጌታም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራህን እንደ ራስ ውደድ የሚለው ነው አለው። አሁን ከክርስቶስ ኢየሱስ በልጠው የዛሬዎቹ ፓስተሮች ትእዛዛትን መጠበቅ አያስፈልግም ለዘላለማዊ ሕይወት ይሉናል። አረ ትእዛዛቱን ጠብቀን ሕጉንም ፈጽመን እኛ ኦርቶዶክሳውያን ምንድን ነው የምንለው? በቅዳሴው መጨረሻ አካባቢ አምላካችን ሆይ እንደምናችን አይሁን እኮ ጮክ በሉልኝ። አምላካችን ሆይ አምነን ተጠምቀን ስጋው ደሙ ተቀብለን ንስሐ ገብተን መልካም ስራም ሰርተን ነጋ ለኪዳን መሸለ ቁርባን ብለን ይሄን ሁሉ ለተራባ አብልተን ለተጠማ ጠጥተን ለታረዛ ልብሰን ይሄን ሁሉ አድርገን እኛ ኦርቶዶክሳውያን ምንድነው የምንለው? አምላካችን ሆይ እንደ ቸርነት ነው እንጂ። አሁን በሕያው እግዚአብሔር ስም ለምናችኋለሁ። አሁን ይሄ ትህትና ነው ወይስ ትዕቢት ነው? አያችሁ፣ አሁን የትኛው ክርስትና ትክክል እንደሆነ እናንተ ፍረዱ። አሁን አንዱን የፕሮቴስታንት እምነት ተከታይ ጎረቤታችሁን ሄዳችሁ በኋላ ጠይቁት። አሁን አንተ ዛሬ እንደው አያርግብህና መቼም በውስጥ ታዋቂነት አለው እንደው አያርግብህና ዛሬ ብትሞት እንደው የት ነው የምትገባው በሉት። የት ነው የሚላችሁ? ገነት አይደለም? ይሄ ትዕቢት ነው ትህትና ነው? እሺ አሁን ለዩ። ትዕቢት ነው እውነተኛው የክርስትና ሕይወት መንገድ ወይስ ትህትና ነው? እሺ ጌታ ምን አለ? ማቴዎስ 11 ቁጥር 28 ላይ እኔ የዋህ በልቤም ትሁት ነኝ ነው ያለው ወይስ እኔ እቡይ በልቤም ትዕቢተኛ ነኝ ነው ያለው? የትኛውን ነው ያለው? ትሁት ነኝ ነው ትዕቢተኛ ነኝ ነው ያለው? ትሁት ነኝ አይደለም? የሰማይና የምድር ፈጣሪ እኔ የዋህ በልቤም ትሁት ነኝ ከኔ ተማሩ አለ። እኛ ከእውነተኛው ጌታ ከኢየሱስ የተማርነው ትዕቢት ሳይሆን ትህትና ነው። አድርገን አላደረግንም እንዴ? አባቶቻችን ስጋቸው ከነፍሳቸው ተለይቶ በመላእክት እቅፍ ወደ ገነት እየሄዱ ሰይጣን አመለጥከኝ አይደል ሲላቸው ኧረ መቼ አውቄ ከግራ ለቁም ከቀኝ ይላሉ። በመላእክት እቅፍ እየሄዱ የኛዎቹ ደግሞ
አብርሃምን የሚያክል ጻድቅ እግዚአብሔር ፊት ቆሞ ከእግዚአብሔር ጋር እያወራ ቃል በቃል እያወራ አመድና ትቢያ ስሆን ይላል። ምንና ምን ስሆን? እቺንማ እያንዳንዷን ጠቅሷል ልንገራችሁ። እስቲ ዘፍጥረት 18 ላይ እንደው ስልክ ያላችሁ ሰዎች እንዳትረሱት ጥቅሱን እስቲ አንብቡት። እግዚአብሔር ከአብርሃም ጋር ያወራል። አብርሃም እግዚአብሔር ሰዶምና ገሞራን ሊያጠፋ እንደሆነ ይነግረዋል። እኔ በውኑ የማደርገውን ከአብርሃም እሰውራለሁን ይላል። ከማን እሰውራለሁ? እንዲህ የሚለው አብርሃም ስለ ሰዶምና ስለ ገሞራ ሕዝብ ሲለምን እኔ አመድና ትቢያ ስሆን አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርኩ ይላል። ዘፍጥረት 18 ቁጥር 27 ላይ ተመልከቱት። ዘፍጥረት 18 ቁጥር 27 ላይ የሚገርም እኮ ነው። አብርሃምን የሚያክል ጻድቅ እግዚአብሔር በስሙ ሊጠራ የወደደ ጻድቅ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለ እግዚአብሔር አብርሃም ይሄን ያህል ክብር ተሰጥቶት አፈርና አመድ ይላል። እስቲ ዳዊትን ደግሞ እንየው። መዝሙር 21 በቅንፍ 22 ቁጥር 6 ላይ እኔ ግን ትል ነኝ ሰውም አይደለሁም ይላል። መዝሙር 21 በቅንፍ 22 ቁጥር 6 ላይ እኔ ግን ምንድነኝ አለ? ትል ነኝ ሰውም አይደለሁም። ከአንድ 7 ሀብት ተሰጥቶት እንደ ልቤ የሆነውን የእሴይን ልጅ አገኘው ብሎ የመሰከረለት ዳዊት ትል ነኝ ይላል። እንደምን ነው ያለው እግዚአብሔር ዳዊት? እግዚአብሔር ወላጆች ልጆቻችሁን እንደ ልባችሁ ያደርግላችሁ። አሜን በሉልኝ። ምእመናን እኛን አገልጋዮችን እንደ ልባችሁ ያደርግላችሁ እግዚአብሔር። አሜን እያላችሁ ነው አይደል? ጥሩ እኮ ስለሆነ ነው አይደል? ባሎች ሚስቶቻችሁን እንደ ልባችሁ ያደርግላችሁ። ሚስቶች ባሎቻችሁን እንደ ልባችሁ ያደርግላችሁ። አሜን። እስቲ ላንብበው። የሐዋርያት ሥራ ምዕራፍ 13 ቁጥር 15 ጀምሮ እስቲ እናንተ ተመልከቱት። ይሄ እግዚአብሔር ዳዊትን ምን እንዳለው ኃይለ ቃሉን ቁጥር 22 ጀምሮ ታገኙታላችሁ። ሕግና ነቢያትም ከተነበቡ በኋላ ይላል። ቁጥር 15 ጀምሮ እናንተ ቤታችሁ በደንብ አንብቡት። እኔ ቁጥር 22 ላይ እመሰክራለሁ። አዎ የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። የሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ እንደምን የሚሆነው እንደ ልቤ እንዲላችሁ ትዕቢተኞች ሳይሆን ትሑታን ሁኑ። አንዱ ዳዊትን እንደ ልቤ ያስባለው ትህትናው ነው። እኔ ግን ትል ነኝ ሰው አይደለሁም ይላል። የዛሬዎቹ ግን ተዉት። ሰሞኑን በአርሲ በኖኖ ከተማ እንደ ቅጠል የረገፉትን ክርስቲያኖች አስመልክቶ ከዛም በፊት በሻሸመኔ እንደ በግ የታረዱት አብያተ ክርስቲያናት እንደ ጧፍ የነደዱትን አንስቶ የኔ ካሴት በሻሸመኔ ስለተቃጠለ ነው እንደዚህ ሆኖ እያለ አንዱ ጎረምሳ ሲናገር ሰምታችኋል? አልሰማችሁም? አይ እንደዚህማ የሰማችሁ እጃችሁን አውጡ። እንዲህማ አንላቀቅም። ማንን ውሸታም ልታስብሉ? የሰማችሁ እጃችሁን አውጡ። እሺ 2 3 ሰው ብቻ ነው የሰማው። ተመስገን። እናንተስ? እኔ ነኛ ቲክቶክ ላይ ተጥጄ ሙለው። እናንተ አልሰማችሁ? 3 ሰው ነው እዚህ የሰማው። ማን ነው? ንገሩኝ። ስሙ ትፈሩታላችሁ? ንገሩ ብሏል አይደል? ምንድነው ያለው? እኔ እኮ የሱ ምኑ ነኝ ነው ያለው? ባሪያው ነኝ እኮ እኔ ተነክቼ ምናምን ነው አይደል ያለው? እንዲህ እኮ ነው ያለው ቃል በቃል። ይኸውላችሁ በክርስትና ሕይወት ውስጥ የሌሉ ሰዎች እኔ እኮ ይላሉ። እኔ እኮ እንትኑ ነኝ፣ እኔ አገልጋዩ ነኝ፣ እኔ እንትኑ ነኝ፣ እኔ እንትና ነኝ። ይኸውላችሁ ቃሉ የሚለውን ልንገራችሁ። አደራ ይሄን ቃል ያዙልኝ።
የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ነው የሚለው። የማንጠቅም ምኖች ነን? የምንጠቅም አይደለም፣ የማንጠቅም ኃጢአተኞች ነን፣ በደለኞች ነን፣ የማንጠቅም ባሪያዎች ነን። የታዘዝነውን ሁሉ እኮ አድርገን ነው። ይመጡላችኋል። የሉቃስ ወንጌል ምዕራፍ 17 ቁጥር 10 አነበዋለሁ። እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎችን ልናደርገው የሚገባንን አድርገናል በሉ እንጂ ታበዩ። ትምክህታችሁ ሰማይ ጣራይን ከሚል ቃል የለም። ትህትና ክብረትን ትቀድማለች፣ ትዕቢት ውድቀትን ትቀድማለች። ወገኖች ትዕቢት ምንን ትቀድማለች? ላንብበው እስቲ ሁለቱንም ጥቅስ ላንብብላችሁ። ያው ብዙ ጊዜ ስንናገር መጽሐፉ ላይ የሌለም የምንናገር ስለሚመስላችሁ ነው። መጽሐፈ ምሳሌ ምዕራፍ 15 ቁጥር 33 ትህትናም ክብረትን ትቀድማለች። ምሳሌ 15 ቁጥር 33፣ ምሳሌ 16 ቁጥር 18 ደግሞ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል ይላል። አደራችሁን የትኛውም መንፈሳዊም ስጋዊም ጸጋ ቢበዛላችሁ ልባችሁን እንዳታኮሩሽ። እየሰማችሁ ራሳችሁን ባዶ አድርጉ። አባቶቻችን አትዩ እስቲ አሁን ውስጥ በጸሎት ይዝጉ። ኧረ እርሶ ይዝጉ፣ ኧረ እርሶ እንደ እርሶ እያሉ ነው። ኧረ አይሆንም። ይዋቸው እንዴት እንደሚከባበሩ በእድሜ ትንሽ የሆነ እኔ አሁን ቅድም ስመጣ አባቶች ናቸው ብድግ ብለው አይታችኋል። ትዕቢት ነው፣ የትህትና ነው። በቃ ቤተ ክርስቲያን ይኸውላችሁ በመንፈሳዊ አፍንጫ ስትሸተት ወንጌል ወንጌል ነው። መዓዛዋ ጠረኗ ሁሉ ወንጌል ነው፣ ትህትና ነው። በቃ እግዚአብሔር ትህትናን እንደ ልብስ ያልብሰን፣ እንደ መጎናጸፊያ ያጎናጽፈን። አሜን። ትህትና የገነት ቁልፍ ናት ወገኖች። ስራ አያስፈልግም፣ በእምነት ብቻ ጸድቀሃል የሚል የአጋንንት ትምህርት ነው። እንዴ ምንድነው የሚለው ቃሉ? አንተ ለእያንዳንዱ እንደ እምነቱ ዋጋውን ትሰጣለህ ነው የሚለው ወይስ እንደ ስራው ትከፍለዋለህ ነው የሚለው? ንገሩኝ። እንደምኑ? እንደ ስራ ነው የሚሰጥ። በደንብ ላንብብልህ እንደውም እስቲ ይውጣል ዛሬ አይጠፋም። በዚህ ጋር ውር የሚል እንግዲህ የዮሐንስ ራእይ ምዕራፍ 22 ቁጥር 12 እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እንደምኑ መጠን? እንደ እምነቱ አይልም፣ እንደ ስራው ነው የሚለው። እንዴ ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ትኮነናለህ እኮ ነው የሚለው። ይሄንንም ተውት። ጽድቃችን የምንለው እንኳን ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ እውነት እውነት እላችኋለሁ ወደ እግዚአብሔር መንግስት አትገቡም ነው የሚለው። አከተመ። አለኝ የምትለው ጽድቅ እንኳን ከነዛ ከትምክተኞቹ ከፈሪሳውያን ከሰዱቃውያን ጽድቅ ካልበለጠ አትገባም። እኔ አይደለም የምለው ቃሉ ነው የሚለው። አትገባም በቃ። እንዴ ጌታ ሲመጣ በቀኝና በግራ ፍየሎቹና በጎቹን ሲያቆማቸው ምንድነው የሚላቸው? ኑ እናንተ የአባቴ ብሩካን በእኔ ስላመናችሁ በቀኝ እንደዚህ ነው የሚለው። ብቻ ወደ እግዚአብሔር መንግስት አምነናል የሚሉት ሳይገቡ ጋለሞቶችና ቀራጮች እነሱን በመግባት ይቀድሟቸዋል የሚለው ትንቢት ይፈጸማል። እነሱ በደለኛንም ብለው ወደ ንስሐ ይመለሳሉ፣ በንስሐ ያምናሉ። ቃሉም እንደዛ ነው የሚለው። የማቴዎስ ወንጌል ምዕራፍ 21 ቁጥር 31 ጀምሮ አንብቡት። ጋለሞቶች ሁሉ ቀራጮች ተብለው የተጸየፏቸው ሁሉ ንስሐ ገብተው እነሱ ወደ መንግስተ ሰማያት ይገባሉ። እነዚህ ደግሞ እንግዲህ ያው መቼም አይገቡም እንዳንል መቼም በእነሱ ሞት የሚደሰት የለም። ግን ቢያንስ በመግባት እነዛ ይቀድሟቸዋልና እነዛ የቀደሟቸው በምን እንደገቡ ሲያውቁ ምናልባት ንስሐ ገብተው ከተመለሱ እነሱ ብቻ እግዚአብሔር እድሜ ለንስሐ ይስጣቸው። ወገኖቼ
ጌታ ሲመጣ ለፍርድ እንደውም እምነት አይጠይቅም፣ ስራ ነው የሚጠይቀው። ምን አይጠይቅም? እምነት አትጠየቁ። ለምን? ያላመነ ሰው የሚፈረድበት አሁን ነው ወይስ በዕለተ ምጽአት ነው? አሁን እኮ ነው የሚለው ቃሉ። በልጁ በኢየሱስ ክርስቶስ ያላመነማ አሁን በፍርድ ውስጥ ነው እኮ፣ በፍርድ ውስጥ ነው። ዕለተ ምጽአትን አይጠብቅም። ያመነ ሰው ግን የራሱን መዳን እንዲፈጽም ካልተጠመቀ፣ ስጋው ደግሞ ካልተቀበለ፣ ንስሐ ካልገባ፣ መልካም ስራ ካልሰራ አይጸድቅም። ምንድነው የሚለው የእግዚአብሔር ቃል? እስቲ ላንብብላችሁ። ምናልባት አንዳንዴ ያው ቅድም እንደነገርኳችሁ ከራሳችን አንቅተን ከራሳችን ፈጥረን የምናወራ ስለሚመስላቸው ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 17 ጀምሮ ላንብብላችሁ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። መቼ ተፈርዶበታል? አሁን ነው። አሁን በፍርድ ውስጥ ነው ያለው። ዕለተ ምጽአትን አይጠብቅም። ያላመነ እዛ ምናምን የሚባል ነገር የለም። ለምን ካላችሁ ለፍርድ ሲመጣ ማቴዎስ 25 ቁጥር 33 ላይ በጎቹን በቀኝ አቁሞ እናንተ የአባቴ ብሩካን ተርቤ ተጠምቼ ታርዤ ታስሬ እንግዳ ሆኜ መጥቼ ተቀበላችሁኛል አይደል የሚለው? እንደው በሕያው እግዚአብሔር ስም ሳትዋሹ ንገሩኝ። ይሄውን ስራ ነው ስራ አይደለም? በጣም የሚገርማችሁን ነገር ልንገራችሁ። እውነት ንገሩኝ። እኔ ጥያቄ ነው የምጠይቀው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ ነው የኔ ቢጤዎች አሉት ወይስ የፕሮቴስታንት ወይም የመናፍቃን አዳራሽ በር ላይ ነው? እውነት ንገሩ። አልሰማኋችሁም? ለምንድን ነው ነገር? ለምንድን ነው? ይሄ ግልጽ እኮ ነው። በዚህ እንኳን አታውቁም። እዛ ኦሬዲ ጸድቃችኋል፣ ምንም አያስፈልግም ስራ ተብለዋል። ለምን ይሰጣሉ? ስስታም ናቸው፣ አይሰጡም። ለምን ይሰጧል? እዚህስ ከበር ጀምረ ዘርዝረ ደሞዝን ከተቀበልክ በኋላ ዘርዝረ አንዳንድ ብር 10 ብር ዘርዝረ ከበር ጀምሮ ልብስን አምጥተህ እዚህ ኧረ ተው በሏቸው። እንዴት አይነት ልብ እንዴት አይነት አይምሮ ነው ያላቸው! እንዴት መስጠት አያጸድቅም ይላሉ። ተርቤ አብልተኛል ግባ፣ ተርቤ አላበላኸኝም ውጣ እያለ እየፈረደ እየሰሙ፣ ታርዤ አልብሰኛል ግባ፣ ታርዤ አላለበስከኝም ውጣ እያለ ቃሉ እኮ ነው የሚለው። ማቴዎስ 25 ቁጥር 33 ጀምሮ በግና ፍየል ሲል በቁሙ በግና ፍየል አይደለም፣ በበግ የተመሰሉት ጻድቃን ብዙ ነው ሚስጥሩ። አሁን ዘርዝሬላችሁ አልጨርሰውም። በግ አንገቷን ሰብራ ነው አይደል የምትሄደው? አዎ በበግ የተመሰሉ ቅዱሳንም እስከ ለተሞታቸው በትህትና አንገታቸውን ሰብረው ይሄዳሉና፣ ፍየልስ ሽቅብ እያየች ነው አይደል? አዎ በፍየል የተመሰሉ ኃጢያን በትዕቢት በኩራት አዎ ሽቅብ እያዩ ይሄዳሉና፣ በግ ሀፍረቷን በላቷ ትሸፍናለች አትሸፍንም? እውነተኞቹ ቅዱሳን በበግ የተመሰሉት የራሳቸውን ኃጢአት በንስሐ የወገናቸውን በፍቅር ይሸፍናሉና፣ ፍየልስ ጭራዋ እንዴት ነው? እኔ ስናገር በአይነሊና እዩት፣ ወደ ላይ ነው አይደል? ገልጣው ነው የምትሄደው። ኃጢአተኞችም የራሳቸውን በንስሐ የወገናቸውን በፍቅር አይሸፍኑም። ገልጠው ነው ኃጢአቱን እንደ ጽድቅ ነውሩን እንደ ክብር እያወሩ የሚሄዱት። በግ ኑሮዋ በደጋ ነው ወይስ በቆላ ነው? ንገሩ። ደጋ ለሚስማማት እውነተኞቹ ቅዱሳን ክርስቲያንም በደጋዋ ቅድስት ቤተ ክርስቲያን ነው ኑሯቸውን የሚያደርጉት። ፍየልስ ቆላ ነው። ቆላ ዓለም ኋላም ቆላ ሲኦል ቆላ ገሃነም ነው የሚስማማት። በግ ዝናብ ሲዘንብ ይሰባሰባሉ ወይስ ይበታተናሉ? እውነቱን ንገሩ። ስብስብ ነው አይደል የሚሉት? እውነተኞቹ ክርስቲያኖችን በረከተ እግዚአብሔር ሲወርድላቸው ተካፍለው ለመብላት ይሰባሰባሉ። መዓትም ሲመጣ ተሰባስበው እግዚኦ መሐረነ ሊሉ ይሰባሰባሉ። ፍየልስ ገና ጠብ ሲል አይደለም? የኃጢአተኞች ምሳሌ ነው።
በግ ጭቃ ይጸየፋል አይጸየፍም? ካያችሁ ጸጉሯ ላይ ምናምን አላር ድብልብል ብሎ ያው በመንግባባበት ቋንቋ ድሬድ ሆኖን በለው ጸጉሯ አይደለም። ፍየልስ አረ አባ ቆንጥርና ታኬዶ ራሱ ቄንተኛ ነው። ልክ እንደዚሁ እውነተኞቹ ቅዱሳን በጎቹ በሃይማኖታቸው ይመጣባቸውን ጭቃ መከራ አይጸየፉም፣ ገብተው ነው የሚያልፉበት። ፍየልስ ከመሞት መሰንበት ፈሪ ብቻ ብዙ ምክንያት እያደረገች በሃይማኖቷ የሚመጣው መከራ ትሰቀቃለች። በግ የእረኛዋን ድምፅ ትሰማለች። ፍየልስ በስማ ከሰው አጥር ከሰው አትክልት እንደ እጅ የምትጠቀምበትን የፊት እግሯን ተንጠልጥላ ካጥር ላይ በቃ አይደለም ከሰው አትሰማም። በጎቹ እውነተኞቹ ቅዱሳን የእረኛቸውን የእግዚአብሔርን ድምፅ ይሰማሉ። ፍየሎች እሷ ከሰው ተክል ከሰው አጥር እየገባች ሰው እንደምታሳዝነው ከሰው ጉዳይ እየገቡ እድሜ ዘመናቸው ሙሉ ኃጢአተኞችም እንዲሁ ሰው ሲያሳዝኑ ይኖራሉ። ይሄን አንድ ቀን ሙሉን እንማራለን። አሁን 10 ዳቦ ከመላስ አንዱ መጉረስ ነው የሚሻለው። ብቻ በጎቹን በቀኙ ፍየሎቹን በግራ ሲባል ዝም ብሎ በግና ፍየል እንዳትስሉ። በግ የተባሉት ምኖች ናቸው? ቅዱሳን ናቸው። ይሄን እግዚአብሔር ወደፊት ሲያገናኘን በስፋት ቢያንስ 4-5 የትምህርት ክፍለ ጊዜ ያስፈልጋል። በደንብ እንማረዋለን። ይሄን ብቻ አይደለም፣ በተነ፣ ሰጠ፣ ጽድቁ ለዘላለም ዓለም ይኖራል የሚል የመጽሐፍ ቅዱስ ቃል እያለ አይ መስጠት አያጸድቅም ካሉ እንግዲህ እነዚህ ሰዎች ወይ 7 ያስፈልጋቸዋል ወይ አማኑኤል የሚባል የአይምሮ ህመምተኞች ሆስፒታል አለ፣ እዛ ይገቡ። አዲስ ኪዳን ላይ እኮ ነው። 2ኛ ቆሮንቶስ ምዕራፍ 9 ቁጥር 9 አነበዋለሁ። በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል። ቃሉ እኮ ነው የሚለው። አንቺ የሰጠሽውን ለኔ ቢጤ የዛሬ 10 ዓመት 20 ሳንቲም ረስተሽዋል። አንተ የዛሬ 25 ዓመት ለኔ ቢጤ የሰጠውን 25 ሳንቲም ረስተዋል። እሱ ይረሳዋል? ንገሩኝ፣ ይረሳዋል? አይረሳውም። አይረሳውም። አንተ የረሳኸውን ውሃ ጠማኝ ብሎ የሆነ የኔ ቢጤ በርን አንኳክቶ በጆግ በጠርሙስ የሰጠውን ውሃ አንተ ረስተዋል። እሱ ግን አይረሳውም። ተጠምቼ ያጠጥተኛል ግባ ይልሃል። አቤት እግዚአብሔር! እንደ እልል ብላችሁ አክብሩት። በእውነት ምስጋና ይድረሰው፣ ክብር ይግባው። እኛን ለማዳን ልጆቹን እኛን ለማዳን ያላዘጋጀልን የመዳኛ መንገድ የለም። ያላዘጋጀልን በላይ ሰብ ጥረኛዋ ሰጥቶ ጸደቀ ስንል ጆሮን የሚበላው መናፍቅ አለ አይደል? ማቴዎስ 10 ቁጥር 40 ላይ ምንድነው የሚለው? አይደለም በእግዚአብሔር ስም በሕፃኑ ቂርቆስ ስም አረ ስለ ቂርቆስ ብላችሁ አረ ስለ ተክልዬ ብላችሁ አንድ ሰው የጠጣችሁትን ሃይላንዷ ግማሹን ብትሰጡት ገነት ትገባላችሁ። ይቁረጥላቸው። ዛሬ አነባዋለሁ። ማቴዎስ 10 ቁጥር ስንት አልኳችሁ? 40 አላንብበው እስቲ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ከዛስ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ካለ በኋላ ማንም ከነዚህ ከታናናሾቹ ለአንዱ ለስንቱ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም። በማን ስም አለ? በደቀ መዝሙር ስም። በእኔ ስም እንኳን አላለም እኮ። በደቀ መዝሙር ስም፣ በአንዱ ቅዱስ ስም፣ በድንግል ማርያም ስም ብሎ ቀዝቃዛ ጽዋ ውሃ ብቻ ብቻ ነው የሚለው። ብቻ ሌላውን ተውት። ብቻ ስጡና ትገባላችሁ ይለናል። ዋጋው አይጠፋበትም። ምንድነው የሚሰጠን ዋጋ? ንገሩኝ እንጂ ኮንዶሚኒየም ነው? 40-60 20-80 ነው? መሬት ነው አይደል የሚሰጠን? ምንድነው የሚሰጠን ዋጋ? ዶላር ሳይሆን አይቀርም። ይንገሩን፣ ምንድነው የሚሰጠን? አልሰማችሁም? ጮክ በሏ። 3 ሰዓትምና 11 ሰዓትምና የሚሰጠ አንዱን ዲናር የእግዚአብሔርን መንግስት ነው የሚያወርስ። እንግዲህ እንዴት
እንዴት እንሳለው? እንዴት ነገረናችሁ? እመን እንደው በምን ቋንቋ በምን አይነት እጅ ጽሑፍ ስለ እግዚአብሔር ቸርነት ስለ መሐሪነቱ ምንም ስራ ከፀጉርሽ ቁጥር የሚበዛ ኃጢአት ይኖርብሽ፣ ከፀጉር ቁጥር የሚበዛ ኃጢአት ይኖርብህ። በእውነት ከልብህ በልብህ አምነህ ራርተህ ቀዝቃዛ ጽዋው አይደለም ያልጠጣውን አረ ከጠጣው ላይ አሁን በየመንገዱ ሃይላንድ ይዛል የሚሏሉ አይደለም? ለነሱ ብትሰጥ ዋጋ አይጠፋም። ያው እግዚአብሔር ምስክሬ ነው አይጠፋም። ቃሉ ነው የሚለው። እንደ ገደል ማሚቱ ቃሉን ያነበብኩላችሁ። ቸር ነው ስንለው እኮ ዝም ብሎ ቸር አይደለም። መሐሪ ነው ስንለው ዝም ብሎ መሐሪ አይደለም። እግዚአብሔር ምህረቱ የበዛ ዳዊት አንድ ምዕራፍ ላይ ብቻ 26 ጊዜ ምህረቱ ለዘላለም ነውና እያለ ዘመረለት። ምን አይነት አባትና አምላክ ነው አባታችሁ! አሁን እኔ እዚህ ቆሜ እናገር ነበር ባይምረኝ፣ አሁን እናንተ ቁጭ ብላችሁ ተሰሙ ነበር ባይምረን፣ ማን የማንን በደል ያነብ ነበር ግንባራችን ደረታችን ላይ ጽፎ ቢያስነብብብን። ያልጠፋ ነው ከሱ ምህረት የተነሳ አይደለም እንዴ? ዳዊት ምህረቱ ከአይምሮ በላይ ቢሆንበት እግዚአብሔርን አመስግኑ ቸር ነውና፣ የአማልክትን አምላክ አመስግኑ፣ የጌቶቹን ጌታ አመስግኑ። አስታወሳችሁት ይሄን መዝሙር? መዝሙር 135 በቅንፍ 136 ቁጥር 1 26 ጊዜ ነው ምህረቱ ለዘላለም ነውና እያለ ይዘምራል። ምን አይነት መሐሪ ነው! ሰው አንዴ ይምራል፣ ሁለቴ ይምራል፣ ሰው ሶስቴ ይምራል። ከዛስ ሞኛ ረከኝ አይደለም ይለው። አሁንማ ፋራ አረገኝ እኮ። ባለፈው ሽማግሌዎች መጡ ተሰበሰቡ፣ ይቅር በላሉ፣ ይቅር አልኩ። መቼረታም ታውቃላችሁ ምን እንዳረገኝ? እሺ ይቅር በላል፣ ይሄው ትቻለው አልኩ፣ ይቅር አልኩ። አሁን ምን አርግ ነው የምትሉኝ? ደጋገመው እኮ ሞኛ አረገኝ አሁንማ ነው የምንለው። እሱ ግን ሞኛ አረጋችሁኝ አይልም። ቸርነቱ ብዙ፣ ምህረቱ ብዙ። እግዚአብሔር ከቅፎ ያወጣል። ምህረቱ ለዘላለም ነው። ያን ጣዖት አምላኪ እስራኤል ዘስጋ የአብርሃም ስም ሲነሳ ከመዓት ወደ ምህረት ዞር ያለ እግዚአብሔር እኮ ነው የኔና የናንተ አምላክ። ያን ሁለት ሀበሊታ እስራኤል ዘስጋ ቀን ፀሐይ እንዳያቃጥለው ደመና ተጋርዶለት በቃዴስ በረሃ የተጓዘ እስራኤል ዘስጋ፣ ያ ከድንጋይ ውሃ የጠጣ እስራኤል ዘስጋ፣ ያ እግሩ 40 ዓመት ሙሉ እንዳያብጥ ልብሱ እንዳያረጅ ከስር ደመና ነጥፎ በሰባት አይነት ደመና ይመራ የነበረ እስራኤል ዘስጋ ጣዖት አምልኮ እግዚአብሔር አጠፋዋለሁ አንገተ ደንዳና ህዝብ ነው ሲለው ሙሴ ስለ አብርሃም ይላል። ሙሴ በስሜ የማልክላቸውን ይስሐቅን አስብ ይላል። ኦሪት ዘጸአት ምዕራፍ 32 ቁጥር 11 ጀምሮ እዩት። እግዚአብሔር እንዲህ አይነት እግዚአብሔር ነው። አሁንም ለመዳን ስራ ብቻ ነው እምነት ብቻ ነው የሚያስፈልገው፣ ስራ አያስፈልግም ለሚሉቱ እግዚአብሔር ልብ ይስጥልን። ወደ ቅድስት ቤተክርስቲያን ጉረኑ ይመልስልን። አሜን። የኛን መጨረሻ ያሳምርልን። አሜን። ወገኖቼ ስራ ለመጽደቅ የግድ ነው። ስራ ኖሮንም ግን ቀደም እንዳልነው ማለት አለብን። ምንድነው እንደ ቸርነት እንጂ እንደምናችን ነው። የቱንም ያህል የጽድቅ ስራ ቢኖራችሁ የማንጠቅም ባሪያዎች ነን። የቱንም ምንም 20 ዓመት እናገልግል 30 ዓመት ማን ረድቶን ነው? እግዚአብሔር እኮ ረድቶን ነው። የቱንም ያህል እንቀድስ፣ የቱንም ያህል ዓመት፣ የቱንም ያህል እንደው ፕሮቴስታንትም ከውጭ የተለያየ እምነት ሰዎች እንመልስ፣ እንዳንታበይ፣ እንዳንኮፈስ፣ እንዳንኩራራ፣ እንዳንመጻደቅ ቸርነቱን ብቻ እናስብ። እግዚአብሔር አምላካችን አምነናል። ሁላችንም መቼም ተጠምቀናል፣ ስጋው ደሙ ተቀበለናል። ያው አንዳንዶቻችን ንስሐ እንገባለን፣ አንዳንዶቻችን ንስሐ እንገባ። አሁን ንስሐ ገብተን መልካም የሆነውን ስራ ሰርተን ለንስሐ የሚገባ ፍሬ አፍርተን ማለት ነው ለስጋው ደሙ በቅተን ተስፋ የምናደርጋትን ርስቱን መንግስቱን እንዲያወርሰን መዳናችንን እንድንፈጽም ቸሩ እግዚአብሔር እኔንም እናንተንም ይርዳን። ሰማነውን ቃል እግዚአብሔር በልቦናችን ያትምልን።
እግዚአብሔር አምላካችን እቺን ሀገር እግዚአብሔር ኢትዮጵያን ሰላሟን ይመልስላት። ለሚያስጨንቁን፣ ለሚገሉን፣ ለሚያሳድዱን ትፈርሳለች ትጠፋለች ብለው ተስፋ ለሚያደርጉት ልብ ይስጥልን። ትጠፋለች እንዴ ተዋህዶ? ውቅያኖስን በብርድ ልብስ መሸፈን ይቻላል? ሰማይንስ በጃንጥላ መከለል ይቻላል? ይሞክሩት። ተዋህዶንም ማፍረስ አይቻልም። ማይሆን ነገር እኮ ማይሆን ነገር ነው ወገኖች። ግን ይመስላችኋል እዚሽ ቤተክርስቲያን ላይ የማይሰበክ ጦር፣ የማይሳል ሰይፍ፣ የማይቀበር ፈንጂ የለም? እነሱ ይፈርሳሉ፣ እሷ ግን ጽኑ ነች። መሰረቷ ጽኑ ስለሆነ አትፈርስም። እኛ ይጥፉ፣ እኛ ይወገዱ አንልም። ምንድነው ምንለው? ምን ይስጥልን? ልብ ይስጥልን። ከጨከኑና ግን ካልተመለሱ ይቁረጥልን። አሜን በሏ። እኔ አይደለም ምለው ቃሉ ነው የሚለው። የሚያውኳችሁ ይቆረጡ ይላል። ገላትያ ምዕራፍ 5 ቁጥር 12 ላይ የሚያውኳችሁ ምን ይበሉ ይላል ስለሚል ነው የሚለውን ነው የምናስተጋባው። ይመለሱ፣ ካልተመለሱ ግን ቃሉ የሚለው ይቆረጡ ነው። ለምን? ግፉ በዛብን፣ በጣም ተሰቃየን። ምን እንድንሆን ነው የተፈለገው? መከራው በዛብን፣ ስቃዩ በረታብን፣ ኑሮ ከበደን። ማን ነው እጅ ያላለው መኖር? ማን ነው ከህይወት ሞት ይሻለኛል ማይል? ማን ነው ዛሬ? ማን ነው በመውጣት በመግባቱ ማይጨነቅ? ማን ነው ደስተኛ? ይዞን ነው እንጂ እግዚአብሔር በመንፈሱ። አሁን እኛ እውነት እየኖርን ነው እያኗኗርን ነው። እውነት እኮ ነው ማወራው። እንዴት እንደሚያኖረን ራሱ እኮ አላቅም። አስባችሁታል? እንዴት ነው የምትኖሩ? እስቲ ግቡና ካልኩሌት አድርጉት ወጫችሁን ከገቢያችሁ ጋር። እንዴት እንደሚያኖረን አናቅም። ብቻ ማን ነው የሚያኖረን? ሕያው እግዚአብሔር ምስክሬ ነው። እንዴት እንደሚያኖረን ሳናቅ ያኖረናል እንጂ እኮ ሂሳቡስ ከገባንማ እንዴት እንደምንኖር ራሱ አናውቅም። ግን ያኖረናል። አኑሮኛል ቸርነት አለች ዘማሪዋ። እውነቷ ነው አይደል? ልክ የሌለው ምን አይገርምም? አኑሮኛል ቸርነት፣ ልክ የሌለው ደግነት። እኛን የሚያኖረን ይሄ ነው። እሱ ነው ስንረበሽ የሚያጽናናን፣ ስንታወክ የሚያረጋጋን፣ ስናዝን የሚያጽናናን እንጂ የሆነብን ነገር ሁሉ እኮ ትንሽ ደስ አይልም። እግዚአብሔር አምላክ የኛን የኃጢአተኞቹን ሳይሆን የቅዱሳኑን ጽድቅ ተመልክቶ ከማት ወደ ምሕረት ይመለስልን። ለሞቱት በአጸደ ገነት ህይወታቸውን ህይወት ይቀጥላልና በእነ አብርሃም እቅፍ ያኖርልን። ለቤተሰቦቻቸው አሜን በሉ። መጽናናቱን ያድልልን። ቤተክርስቲያን ስንት ናት? የነሱ ሀዘን የኛ ማዝ። ቤተክርስቲያን አንዲት ናት። ህንጻ ቤተክርስቲያን ብቻ አይደለም። ማህበረ ምእመናን ስንት ነን? የነሱ ሀዘን የማን ሀዘን ነው? ስለዚህ ሀዘናቸውን እግዚአብሔር መንፈስ ቅዱስ ያጽናናልን። ወስብሐት ለእግዚአብሔር አሜን። ስለቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችን በሰማነው ቃል 30 ዓመቱ ያማረፉ ያፈሰን ሶራሾች እንድንሆን እግዚአብሔር አምላካችን ለሁላችን ማስተዋሉን ያድለን። እንደዚህ ጥሩ አድርገው አስተው የሶስተኛ ተከታታይ ቀናት